መጥፎ ጓደኛ ከሚባሉ ሰዎች መራቅ የሰው ልጅ በተፈጥሮ ውሎን ይመስላል ከመልካም የዋለ እንደሆን መልካሙ ይስበዋል ከመልካም ያልሆነ ቦታ መጥፎ ቦታ የዋለ እንደሆን መጥፎ ይስበዋል አይደለም የሰው ልጅ ከሰው ልጅ ጋር ውሎ ያ ሰው ያለውን አህዋል መቀበል አይደለም የሰው ልጅ በተፈጥሮ ከእንስሳ ጋር እንኳን የዋለ እንደሆን የዛን እንስሳ ጠቢዓ መውረሱ አይቀርም እኔ አይደለም ነብዩና አለይሂ ሰላቱ ወሰለም ያሉት ኢማም ቡኻሪ ከአቢ ሁረይራ በዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰለም ምን አሉ والكبر والخيلاء مكررات علو مالت راس مكوفس في أهل الخيل والإبل بجمل جملنا اندزيهم فرس أدان بهونو سوتش استني علو إيه بحري على النبي عليه الصلاة والسلام والسكينة في أهل الغنم كالسمالة مرقاقات دقمو في يلعقاش بونو الرنيا بونو سوچ استني الله على النبي عليه الصلاة والسلام علماء الإسلام رحمة الله عليهم يالوت يهدوتن يتيالوتن الله يتبقايش بزيد حديث لا يراساچون تنتناسي ستو قملنا فرس طباقي قرنينات ኩራት የሚላበሱበት ምክንያት ይሄንን ባህሪ የወረሱት ከነዚህ እንስሳቶች ነው ግመልም ፈረስም ካያችሁ እንደሆን የራሳቸው ሆነ ባህሪ አላቸው አላህ ይሰጣቸው አይደል ስለዚህ አይደል የሰው ልጅ እንኳን ከሰው ልጅ ጋር ውሎ አይደለም ከእንስሳ ጋር እንኳን ይዋለ እንደሆን የዛን ነገር ጠቢዓ መውረሱ የማይቀር ስለዚህ እንደ ሙስሊም እኛ ሁሌም በረመዳንም ይሁን በተለይ ከረመዳን በኋላ እኔ ያለኝ ጓደኛ ከአላህ መንገድ የሚያርቀኝ ከመስጂድ የሚያርቀኝ መጥፎን መልካም አድርጎ የሚያሳየኝ መልካሙን መጥፎ አድርጎ የሚቀርጽልኝ እንደዛ አይነት ጓደኛ ካለኝ አሁን ጊዜው ሳይርቅ ልርቀው ግድ ይለኛል በአኺራ ሳልጸጸትበት በፊት ለምን እንደዚህ አይነት ጓደኛ ያለው ሰው አኺራ ላይ እንደሚጸጸት አላህ Subhanahu Wa Ta'ala በቁርአኑ ሲነግረን يا ويلتى ليتني لم اتخذ فلانا خليلا لقد اضلني عن الذكر بعد اذ جاءني وكان الشيطان للانسان خذولا من ነው ይከሌን ጓደኛ አድርጌ ዱንያ ላይ እየተከለከልኩ ማለት ነው ጓደኛ አድርጌ ባልያስኩት ለምን لقد اضلني عن الذكر بعد اذ جاءني يا الله قرآن النبي استمروا ود الله የሚያቀርበኝ ለጀነት የሚያበቃኝ ነገር ከመጣልኝ በኋላ እንዳልከተለው ምን አረገኝ አዘናጋኝ ስለዚህ በዱንያም በአኺራም መጥፎ ጓደኛ መዘዝ ነው በለኻቲማክ መጥፋትም ሰበብ ነው ኢማም ቡኻሪና ኢማም ሙስሊም ሐዲስ አቢ ሁረይራ ሁሉን እንደምታውቁት እንደዘገቡት ነብዩ አለይሂ ሰላቱ ወሰለም አጎታቸው አቡ ጣሊብ የሞጣር በገቡበት ሰዓት ነብዩም አጎታቸው የሞተ መሆኑን ሲያውቁ መጡ ግን ሲመጡ አቡ ጣሊብ ዘንድ ሁለት ሰዎች ነበሩ አቡ ጀህል فرعون هذه الامه يزي امه فرعون يتبالى እና وعبد الله بن ابي اميه بن مغيره እነዚህ ሁለቱ ቀድመው መተው
የኔያኒ ማለት አቡ ጣሊብ ዘንድ ቁጭ ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ጣሊብ ዘንድ ጠጋ ብለው ቁጭ ብለው ምን አሉ ያ አሚ ቁል ላ ኢላሃ ኢላላህ ከሊመቱን ኡሃጁ ለከ ቢሃ ዐንደላህ አጎቴ ሆይ በህይወት ዘመን እያለ አሁን ባለህበት ሁኔታ ሳትገባ ከጎኔ ምንም እንኳን እምነቴን ባትቀበልም ብዙ ነገር አድርገህልኛል አግዘህልኛል ያኒ አቡ ጣሊብ ለነብዩ ዘንድ ቆሞ ብዙ ነገር ነው ያደረጉት አይደል እንዴ ሱብሃንአላህ አላህ ይወፍቀን እስልምና ቀላል ይመስላል አይደል አላሁ አክበር والله ቀላል አይደለም ስላለንበት ነው ቀላል والله የእምነቱ ባለቤት ስላረገን ነው ቀላል ግን ቀላል አይደለም አቡ ጣሊብ ነብዩ መልእክተኛ መሆናቸውን ያውቃሉ በሐቅን ይዘው እንደመጡ ያውቃሉ ሁሉን ነገር ያውቃሉ ግን እስልምናን መቀበል አልቻሉ እኔ ነገ እችን ብሏል ብዬ የምሟገትበትን እችን ቃል ብቻ በልልኝ ላ ኢላሃ ኢላላህ ነገ ብሏል ብዬም እንድሟገትልህ ለምን አንድ ሰው የሞጣር ውስጥ ማለት ነው ከደረሰ በኋላ ላ ኢላሃ ኢላላህ ያለ እንደውም አላህ ላ ኢላሃ ኢላላህን እንደማይቀበለው ነብዩን ያስተማሩት ግን እዚህ ጋር ነብዩ አለይሂ ሰላቱ ወሰለም ለአቡ ጣሊብ በጣም ከመራራት የተነሳ ያሉበት ቦታ ቢሉም እንኳን ተቀባይነት ማያስገኝ ቢሆንም ግን ነገ ብሏል ብዬ እንድሟገትልህ እችን ብቻ በልልኛል አቡ ጀህልና አብዱላህ ቢን አቢ ኡመያ እዛው ቁጭ ብለዋል የሸይጣን ሹማምንቶች أترغب عن ملة عبد المطلب يا أبا طالب أترغب عن ملة عبد المطلب أبا طالب إنن هو الله هيوت ستنور قويته بأبات أمنت الله أهون محمد لاله بزي ساعات مال النو يا أقو يا أباتهن عبد المطلب من قال لك مموت تفلقا لا تطيفوا الله نبيهم بليلو تال الناس مهن بليلو تال የመጨረሻው እስትንፋሳቸው የአቡ ጣሊብ هو على ملة عبد المطلب አባ ጣሊብ የመጨረሻው መንገዱ የعبد المطلب የአባቱ የኩፍር መንገድ ነው وابى ان يقول لا اله الا الله لا اله الا الله ማለትንም እምቢ አሉ ነብዩ በጣም ነበር ያስከፋቸው ምህረትንም እንደሚጠይቁም ቃል ገቡ ነገር ግን አላህ Subhanahu Wa Ta'ala ምን አላቸው انك لا تهدي من احببت ولكن الله يهدي من يشاء محمد ያሻህን ሰው የፈለክ ያክል ብትወዳውም ቀጥተኛው መንገድ መምራት አትችልም ቀጥተኛው መንገድ መምራት የምንችለው እኛ ብቻ ነን ይላል አላህ እስልምናው ስላለን ነው ቀላል የእምነቱ ባለቤት ባንሆን ከባድ እንደሆነ ይገባን ነበር አላህን ሳንፈልግ በራሱ ጊዜ መርጦ እንደሰጠን ሁላ በዛ ላይ ጸንተን በዛ ላይ ሞተን በዛ ላይ ከምንገናኝ አላህ Subhanahu Wa Ta'ala ያደርገን ስለዚህ ኸዋኒ መጥፎ ጓደኛ መቼም እዚህ መስጂድ የሚመጣ ሰው አልহামዱሊላህ መጥፎ ጓደኛ ያለው የለም ውጭ ያሉ ሙስሊም ወንድሞቻችንን በረመዳንም ይሁን ከረመዳን ውጪ ወደ አላህ Subhanahu Wa Ta'ala ቤት መምጣት ያልቻሉትን ትልቁ ሰበብ ሆኖ እንቅፋት የሆነባቸው አላወቁትም እንጂ ጓደኛ የሚሉት ነገር ነው ለምን ዑመር ኢብኑ ኸጣብ ምን ይላሉ ስለመጥፎ ጓደኛ ሲናገሩ لا تمشي مع الفاجر فيعلمك من فجوره አንድ መጥፎን ከሚሰራ ሰው ጋር አትሄድ ያ የሚሰራው መጥፎን ነገር ያስተምራል መቼም መጥፎ ጓደኛ ያለው ሰው ራሱ የወደቀበትን መጥፎ ነገር ወይንም ጓደኛውን ወስዶ የጣለበትን መጥፎ ነገር ይከላከልለታል እንዴ አንድ አረቦች የሚሏት አባባል አለች አልቃሁ ፊል የም መክፉፈን
وقال له إياك أن تبتل بالماء ጓደኛውን ሁለት እጅሩን አስሮ ማለት ነው ውሃ ውስጥ ወርውሮት ከዛን ተጠንቀቅ የውሃው ልብስህን እንዳያረጥብ ሰውየው እኮ ቀድሞ ውሃ ውስጥ ነው ያለው አይደል እንዴ የተጨማለቀ ነው በኋላ ውሃ ውስጥ ከገቡ በኋላ አያርጥበኝ ማለት ነገር አለ እንዴ ስለዚህ ኢንሻአላህ ተዓላ اخواني አላህ Subhanahu Wa Ta'ala ሁላችንንም መልካሙን ይግጠመን استقامውን ይስጠን አላህ Subhanahu Wa Ta'ala የከበደውን ያቅልልልን የራቀውን አላህ Subhanahu Wa Ta'ala ያቅልልልን ሁላችንንም ጽናቱን ይስጠን هذا وبالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካለ